ኪቦርድ ተጫዋቼ እዛ ሆኖ ባይኑ ፍዝዝ ብሎ እያየሽ ነው ወይ ልቀይረው ሐናን የፍቅር ህይወትሽ ብዙ ግልጽ አይደለም እናር ነው እጮኛ አለኝ እኔ አይደለም የምለው አምባላ ዘፈኑ ተበላሸ በቃ ወይኔ መጨረሻ ላይ በጠየቁሽ ኖሮ ምክንያቱም ኪቦርዲስቴ የኪነ ጥበብ ሰው ነው ወይንስ ሌላ አይ እዚህ ሙያ ውስጥ ያለ ሰው አይደለም አዎ በቅርቡ የመጋባት ሐሳብ አለሽ ከእግዚአብሔር ጋር ሰው ያስባል እግዚአብሔር ይፈጽማል ስለዚህ በቅርቡ ሰርግን የመሰለ ነገር የለም አዎ በቅርቡ ልታገቢ ነው ማን ነው ማለት አቶ ባል ማን ነው ሰለሞን ይባላል አቶ አርቲስት አይ አርቶ አካባቢ የለም ለምሳሌ እኔ ያገባሁት በቤተሰብ መጥቶልኝ ነው ያንቺ እንዴት ነው የኔም በቤተሰብ መጥቶልኝ ይሄን ሚስጥር ያስወጣው አቶን ብዬ ነው እኔ በቤተሰብ አይደለም የሷ ግን በቤተሰብ አይገርም በዚህ እድሜ በቤተሰብ አይገርምም አይ በቤተሰብ ስለ እኔንም እሱንም የሚያቅሰው ነበር እና እንደዚህ ተዋውቁ ነገር ተባለ አላምንም ነበር በፊት እንደ አረብስማ ምናምን ትላለህና ግን ስትተዋወቅ አንዳንዴ የሚያስተዋውቅ ሰው ሁለታችንም ያቃል ባህሪህን ያቃል ማንነትን ያቃልና ሲያስተዋውቅ የሚገርም አንድ አይነት የሆነ ነገር ታገኛለህ ከዛ በዛው ይቀጥላል ዋው ሰለሞን እድለኛ ነው ወይስ አንቺ ነሽ እድለኛ ሁለታችንም መቼ ነው ሰርጉ መስከረም ላይ አሁን 20 ዓመት ሆነሽ ክሊፑ ላይ ላንድ አፍቃሪሽ የዘፈንሽው ዘፈን ነው እሺ ያ ዘፈን አንቺነትሽን የሚወክል ነው ያ ስሜት ዘፈን ውስጥ የተንጸባረቁ ግጥሞች ሐናን ይወክላሉ ያ በቻይንኛ አረኩት መሰለኝ ጥያቄውን ለፍቅር ደርሰሻል ወይ እሺ ግጥሙን የጻፈው ታድ ግርማ ይባላል ወንድሜ ነው ቪዲዮም ላይ ያለው ወንድሜ ነው ሌላ ሰው ወድጄም ወንድምሽ ነው እንዴ ያለች አዎ በጣም ደስ ይላል እሺ እና ማውቀት ነው እና የግጥሙ አይዲያ ምንድነው የሆነች አፍቃሪዋን የምትወድ ልጅ አይ ሚን ኦኬ የሆነች ፍቅረኛ የነበራት ልጅ አንድ ልጅ ቆማ ውጪ ላይ ፍቅረኛዋን እየጠበቀችው ነውና ማታ ስለሆነ ጨረቃዋ ብርሃን ሰጣት ብርሃኗን ሳትነፍቃት ልጁን እንድትጠብቃት ነው እንደዛ ነው አይዲያው ያ ነው መልክቱ እንግዲህ ስለዚህ ወንድሜ ገጠመው ጻፈው እንጂ እኔ የፍቅር ህይወት ውስጥ ኖሬ ወይ ደግሞ የተሰማኝ ነገር አይገልጸውም ይያልሽ ነው ስለዚህ ሰዎች የሚሏቸው ነገሮች ሁሉ ውሸት ናቸው እዛ ጋር ስህተት ናቸው አሁን አንዳንዶች ዘፋኞች የሚዘፍኗቸው ከግል ህይወታቸው ገጠመኝ ተነስተው ነው ብለው ያስባሉ አዎ ብዙ ሰዎች እንደዛ ያስባሉ አዎ አልክ አንቺም ያን ዘፈን ስሰ ወይኔ እቺ ልጅ ፍቅር ጀመረች ያሉ ሰዎች አሉ ለነሱ ምንድነው መልስሽ ነው ያው ወደፊት ኦፍ ኮርስ እስኪ በኦፔራ ይከብዳል በእናትሽ ወደፊት አዎ ወደፊት አይቀርም ብዙ ጊዜ ትጨቀጨቃላችሁ አሁንም የፍቅር ህይወታችሁ ላይ የስታተስ ለውጥ የለው ወይዳ ነው ወይ እርስ በርስ ተጋቡና ይውጣላችሁ አይ አሁን ከባድ ነው እኛ እንዳንገባም የመገባቱ እንትኑን አለፍ ነው ወንድምና ነው ስለዚህ ሚስትና ባል ከውጭ ነው ካው በኋላ አይ ለውጥ አለ በርግጥ ለውጥ አለ አንዳንድ አቅጣጫዎች ላይ አለ አይደል ወዴት ለውጥ አለ ገሌ ማለት ያስፈልግም ግን ለውጥ አለ ቢፋ ለውጥ ማገሪቷም ላይ አለ ለውጥማ በየቦታው አለ አንዳንድ ሰዎች አለ ስለዚህ በቅርቡ ይፋ ይሆናል ቡ ለምሳሌ ሰው ሃሌሉያ ሃሌሉያ አይኑ ለውጥ ያለው ሃሌሉያ እስኪ የሆነ ሰርፕራይዝ የሚያደርግ ነገር ንገሪኝና ባገጨ ልውደቅ ያው ለውጥማ አለ ምንድነው ለውጡ እንግዲህ ኃይሉ እኮ አለው እኮ ቅድም ይፋ ማውጣት እኔ አልሳኩም ራሴን አላስፎገርኩም ሃሌሉያ ራስሽን ተወጪ ነው እንግዲህ በነገራችን ላይ እንደዚህ የህዝብ ስትሆኚ እያንዳንዱ እንቅስቃሴሽ በህዝብ አይን ውስጥ ነው
ስታተስሽን ሁሉ በየቱ ጋር ደረሰ እንዴት ምናምን የሚባለው ነገር ሁሉ አለ እና ለዛ ነው ጥሩ ስታንስ ላይ ነው ያለችው። በቃ እግዚአብሔር እንግዲህ ያዝልቅላቸው አንድ ጥሩ ልጅ አለ አብሯት። በጣም ደስ ይላል። ስለዚህ ይሄ ወይ ምን ተዓዘዝ ሁሉን በቀጣይነት እንግዲህ ዲባ እንዳለው የተለያዩ ሲንግሎችን እናወጣለን። አግብተሻል? አላገባም። በደስታ ዝም ብሎ የመታው ጀመርኩ። ባንዱን አደናበርሽ። እንደዚህ አይነት ውበት ይዞ አለማግባት አይከብድም? ምክንያቱም እኔ በዚህ ፊት ስላገባው ያው ቀስ ብሎ ይደርሳል ሰይፉዬ። ከዚህ በላይ አዎ መጀመሪያ መስራት ፈልጋለሁ። እንደ ሙዚቃው እኔ በምሳሌ ልታገቢ ነው። ሙዚቃው ካለቀ በኋላ መንፈሱ ውስጥ ልትገቢ መንፈሳዊ አሁን መሀል ላይ እኮ አንድ ነገር ይኖራል ብዬ አስባለሁ እና ብዙዎች ይወዱሻል። እግዚአብሔር ይመስገን። ከምንም ነገር በላይ የሰው መውደድ ይስጥህ። ወደዚህ ቃለ ምልልስ እንደውም እንድትመጪ ያደረገን የተመልካቾች ጥያቄ ነው። ሰላም እንዴ ኧረ ነገር ምንድነው? እኔ ደግሞ ካገባው በኋላ ማየት ይቻላል እንጂ ሰላም ነው እንዴ ምንድነው እንዴ እስኪ ተብሎ ሳይ ለካ እውነታቸውን ነው። እንዴ ነገር አለ በየቦታው? ይኖራል። ታዲያ ራስሽን ለፍቅር ግንኙነት አላዘጋጀሽም? ትንሽ ልቆይና አማክርሃለሁ። yes አመሰግናለሁ ነው የገባኝ። ምክንያቱም 9ኛው ሺህ ላይ በመስራቴ ቲናንም ማገኘው አይነት ስሜት አለው። እውነት ውሸት? ምክንያቱም ብዙዎች ይጠይቁኛል ተከታታይ ድራማው ላይ ካለችው ቲና ጋር በፎቶ እንደውም አብራችሁ እንደዚህ አይነት አስተያየት መቼም የፍቅር አይደለም እያልከኝ አይደለም። በጣም ተመስጠህባታል። አውጣው አፍርጣው ነው የምትለኝ? ከሷ ጋር አውጣው እስኪ ምን አለ እንዴ? አሬ ፍረጥ። ምን መሰለህ ያው የሰው ልጅ ሰው ሆኖ መቼም በተለያየ መንገድ ይገናኛል። እና ይለያያል። ተው መለያየቱ ነው ምን አመጣው እዚህ ተገናኝተናል ነው የምትለኝ? እውነት ነው የምሰማው? ያው እንዳልኩ ነው ሰው በትምህርት ኧረ ተው ነው አይደለም? ኧረ ተው ልል ነው እሺ ልል ነው እንዳልኩ ያው አንዳንዶች አሁን ዝም ብዬ ያሰብኩኝ ምንድነው አንዴ ግልጽ አይደል እንዴ ምን ይጠየቃል ይሉም ይችላል እኮ ልናገር እኮ ነው እድሉን ከሰጠኝ ማለት ነው። እድሉን ከሰጠኝ አመሰግናለሁ። በስራም ይገናኛል፣ በትምህርትም ይገናኛል፣ ለቅሶ ቤት አለ። ያው እኔና እሷም እንደ ሁሉም ሰው እንደ ማንኛውም ስራ ላይ ገጸ ባህሪው ላይ ብቻ አይደለም እዚህ ራሱ አቡ የመጣ ነው ይመስለኝ። አቡ ኧረ አይመጣም ነው አይደለም? እሷ አይደለም ነው የምትለው። እኔ ደግሞ አንቺ ካልሽ አይደለም እኔ ወዳታለሁ እሷ አትወደኝም ነው። እንደሱ አልኩ እንዴ? እኮ መጨረሻ ላይ ትነግረኛለህ ነው አይደለም የሚለው መጨረሻ ላይ ሰማዋለሁ። እንዴ ምንድነው? ሌላ ጥያቄ ስንት እኮ ይዣለሁ። ጠይቅሽ ከቲና ጋር እውነት ግንኙነታችሁ የፍቅር ነው?